ሰላም የውርዲ የዩቲዩብ ተከታታይ ፋሚሊ ሰላም ብያለሁ። ዛሬ የሳሎን አሰራር እናያለን። እዚህ ጋር ዶሮ አሽቼ በቅመም አዘጋጅቻለሁ። አንድ 20 ደቂቃ ወይ 30 ደቂቃ ሰዓት ካላችሁ አንድ ሰዓት ማስቀመጥ ይቻላል። እዚህ ጋር ሽንኩርት፣ ቅመም፣ ሳልሳ አለኝ። ዶሮ የተጠበሰ የተዘጋጀም አዘጋጅቼ ያስቀመጥኩት አለ። እዚህ ጋር ቅመሞች አሉኝ። ሽንኩርቴን አቁላላለሁ በደንብ አድርጌ ዘይት ሳይበዛ በትንሹ አድርጌ በደንብ ጥብስ አድርጌ ሽንኩርቴን አቁላላለሁ በደንብ አድርጌ። እዚህ ጋር አሁን ሽንኩርቴ ቡኒ ሆኖልኛል። ሎሚ፣ ሄል፣ ቀረፋ፣ ፍልፍል አስወት ሚስማር አድርጌ ትንሽ አቁላለዋለሁ ለአንድ 5 ደቂቃ። ከዛ ቅመም ደግሞ እጨምራለሁ። ከሙን፣ ፍልፍል አስወት፣ በርበሬ፣ እርድ፣ ብዛር አርጌ ቅመሞቼ እነዚህ ናቸው። በደንብ አቁላላለሁ 10 ደቂቃ ምናምን። ከዛ አሁን ቲማቲም የከተፍኩት ቲማቲም ጨምራለሁ። እሱንም አንድ 10 ደቂቃ አርጌ በደንብ አቁላለዋለሁ። በደንብ ከተቁላላ ዋው ነው ጣዕሙ። አሁን ሳልሳ ጨምራለሁ። ሳልሳም ጨምሬ በደንብ አቁላላለሁ። መቁላላት አለበት፣ በደንብ መብሰል አለበት፣ መዋዋድ አለበት። አሁን ነጭ ሽንኩርት ጨምራለሁ። ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት፣ አስተያየት የደውሏን ምልክት ቪዲዮ እንዲደርሳችሁ የደውሏን ምልክት እየነካችሁ። አሁን እዚህ ጋር ተቆላልቶልኛል። ዶሮ ጨምራለሁ። የጠበስኩትን ዶሮ ጨምርበታለሁ። ከዛ ትንሽ አንድ 10 ደቂቃ ጠብቀዋለሁ በደንብ እንዲዋዋድልኝ። አሁን እዚህ ጋር ያዘጋጀሁት አትክልት አለኝ። ድንች፣ ቧሚያ፣ ባጅንጃን፣ ኮሳ እነዚህ ናቸው አትክልቶቹ እጨምራለሁ። አሁን ትንሽ አንድ 5 ደቂቃ ከጠበቁት በኋላ የፈላ ውሃ ጨምርበታለሁ ማለት ነው። ከዛ ትንሽ አንድ 10 ደቂቃ ከጠበቁት በኋላ ጨው ቀምስና ከርነዋለሁ እስከሚደርስልኝ ማለት ነው። 10 ማማስሎ ከሆነ ይፈራርሳል። እዚህ ጋር ደግሞ ሩዝ አለኝ አጥቤ ያዘጋጀሁት። እዚህ ጋር ደግሞ ሩዝ አዘጋጃለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ አስተያየት አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። እዚህ ጋር ሩዜ ደረሰ። ሩዜ ይሄን የመሰለ ሩዝ ሆኖልኛል። አዘጋጅቼ ይሄን የመሰለ። እዚህ ጋር ደግሞ የቅድም ያያችሁ ሳሎና ይሄን የመሰለ ሆኗል። ሰብስክራይብ፣ ላይክ፣ ኮሜንት አበረታቱኝ። አዲስ ጀማሪ ነኝ። የደውላ ምልክት